ሰላም ተማሪዎች እንዴት ናችሁ? ዛሬም በአዲስ መረጃ ተገናኝተናል። እንግዲህ የሪሚዲያል ፕሮግራም የዩኒቨርሲቲ ምርጫን ለመሙላት እየጠበቃችሁ ላላችሁ ተማሪዎች በሙሉ በ2017 ትምህርት ዘመን የ12ኛ ክፍል ማጠቃለያ ሀገር አቀፍ ፈተና ወስዳችሁ ለትምህርት ሚኒስቴር ተጠሪ በሆኑ የመንግስት ዩኒቨርሲቲዎች የሪሚዲያል ፕሮግራም ለመከታተል የሚያስችል ማለፊያ ውጤት ያስመዘግባችሁ ተማሪዎች የተቋም ምርጫችሁን በየትምህርት ቤታችሁ በተወከሉ መምህራን በኩል እስከ ጥቅምት 12 2018 ዓ.ም ድረስ ማስተካከል የምትችሉ መሆኑን እንገልጻለን ብሎ በኦፊሻል ፔጁ ላይ ይህን ነገር ሼር አድርጎናል ማለት ነው። ነገር ግን ከስር ማሳሰቢያዎች አሉ። ከታች የተዘረዘሩ ዩኒቨርሲቲዎች የሪሚዲያል ፕሮግራም የማያስተናግዱ መሆኑን እንገልጻለን። አንደኛ አዲስ አበባ ዩኒቨርሲቲ፣ ሁለተኛ አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ፣ ሶስተኛ አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ፣ አራተኛ ሲቪል ሰርቪስ፣ አምስተኛ ሐዋሳ፣ ስድስተኛ ጂማ እንዲሁም ሰባተኛ ኮተቤ ዩኒቨርሲቲ ሪሚዲያል ተማሪዎችን አይቀበሉ ማለት ነው። ከነዚህ ውጪ አሁን ላይ ከአዲስ አስተካክላችሁ መሙላት ትችላላችሁ። እንዲሁም ደግሞ ባለፈው የሞላችሁትን ፎርም ከአዲስ መመልከት ከፈለጋችሁ የምትመለከቱበት ሊንክ ቴሌግራም ቻናል ላይ ሼር ስላረኩት እሱ ላይ እየገባችሁ የሞላችሁትን ምርጫ ማረጋገጥ ትችላላችሁ ማለት ነው። እና እነዚህ አይነት አዳዲስ መረጃዎች እንዲደርሳችሁ ከፈለጋችሁ ይህን ቻናል ሰብስክራይብ አድርጉ። የዛሬው መረጃ ይህን ይመስል ነበር።